አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ሀባይብ እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። በመጀመሪያ ለቻናል አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ዛሬ የማሳያችሁ እንግዲህ የኔን ቺክን ብሪያኒ ሩዝ ብሪያኒ አሰራር ነው። አብራችሁን ቆዩ። በመጀመሪያ በረዛዝሙ ሽንኩርቱን ከቆራረጥኩ በኋላ በዚህ መልኩ በዘይት ጠብሰዋለሁ ለመስሪያነት እንዲሆነ ማለት ነው። ከዛ በፊት ግን ዶሮዬን ቆራርጬ አጣጥቤ ምናምን አዘጋጅቻለሁ። ያ ሁሉንም ነገር ስለማልቀርጸው ስለማይመቸኝ ነው። ሽንኩርቴ እንደዚህ ጠብሼ ከዛ ክስበራ፣ የተፈጨ ዝንጅብልና ነጭ ሽንኩርት፣ የተለያዩ ቅመሞችን የሚፈልጋቸውን ነገሮች ጨምሬ ያሳያችኋለሁ። ዝንጅብልና ነጭ ሽንኩርት፣ ክስበራ፣ የተጠበሰ ሽንኩርት፣ ከዛ 1-2 ማንኪያ የሚሆን እርጎ፣ ትንሽዬ ሳልሳ እና ባህራት ያላችሁን ቅመም መጠቀም ትችላላችሁ። ቁንዶ በርበሬ ካለ ቁንዶ በርበሬ በትንሹ አሪፍ ነው። እኔ ግን የተጠቀምኩት አንድ አይነት ባህራት ብቻ ነው። ባህራት መሸከል ነው ያለኝ፣ እሱን የተጠቀምኩት። ካሙንም ካላችሁ መጠቀም ትችላላችሁ። እና ትንሽዬ ጨው ካረኩ በኋላ ሁሉንም በአንድ ላይ አሸዋለሁ ማለት ነው። ከዚህ ጋር ግን የረሳሁት ነገር ቲማቲም መግባት ነበረበት። ቲማቲሙን ረስቼዋለሁ። ከካሜራ ጀርባ አስገብቻለሁ፣ ግን ከዚህ ላይ አቀላቀልኩትም ቲማቲሙን። አልሙሄም ሁሉንም እንደዚህ በአንድ ላይ ካሸው በኋላ በደንብ ከዶሮቱ ጋር ከቀላቀልኩት በኋላ ለ1-5 ደቂቃ ከድኜ አስቀምጠዋለሁ። ቅመማ ቅመሙ ከዶሮቱ ጋር በደንብ እንዲዋሃድ እንደዚህ ከድኜ አስቀመጥኩት። ከዛ በኋላ እንግዲህ ሽንኩርት እንደዚህ አቁላላለሁ። ሽንኩርት ከትፌ ቅድም ሽንኩርት በጠበስኩበት ዘይት ነው ያቁላላሁት። እንደዚህ ከጠበስኩ በኋላ ከ1-5 ደቂቃ በኋላ ዶሮዬን እንደዚህ አምጥቼ ከሽንኩርቱ ጋር አቀላቅለዋለሁ። አሁን ከጠበስኩት ሽንኩርቱ ጋር ዶሮዬን ጨምሬ በደንብ አድርጌ አሸዋለሁ ማለት ነው። ያው እንግዲህ ሀባይቢ ካሜራ ባንድ እጅ ይዤ ስለሆነ ካሜራውን አጥፍቼ እንደገና አቀላቅዬ በደንብ ምናምን ነው ካሜራ የማበረው። ለዛ ነው በደንብ የማላሸው። መጀመሪያ በደንብ አሽቸዋለሁ። እንደዚህ ካረኩኝ በኋላ እሳቱን ቀንስና ምንም አይነት ውሃ አልጨምርበትም። አንደኛ እርጎ ጨምሬበታለሁ። እንደገና ደግሞ ዶሮቱ የራሷ መረቅ ስላላት ስለምታወጣ ስበስል እያደር መረቅ ይወጣል። ለዛ ምንም አይነት ውሃ አልጨመርኩበትም። ሽንኩርቱን አቁላለሁ፣ ከዛም ጨመርኩ ዶሮቱን። በቃ እዛ እሳቱን ቀንሼ በደንብ እንዲበስል ከድነዋለሁ። እንግዲህ ከዚህ በኋላ ነጭ ሩዝ ነው የምሰራው። ቁርንፍድ፣ ሄልና ወረቀል ነው የሚባለው የባህር ዛፍ ቅጠል። እሱን ካረኩ በኋላ የፈላ ውሃና ሩዜን እጨምራለሁ በመጠኑ። ብዙ ውሃ አላበዛበትም። በደንብ መብሰል የለበትም። መካከለኛ እንዲሆን ነው የምፈልገው፣ እንዳይጨባበጥ ምናምን። ትንሽዬ ዘይት፣ ከዛ ደግሞ ጨው። በዚህ መልኩ ሩዜን አበስላለሁ። እንግዲህ እንደምታዩት ዶሮዬም እየበሰለኝ ነው። ሩዝን በዚህ መልኩ እያበሰልኩ ነው ያለሁት። መጨረሻውን ደግሞ እናያለን። አሁን ዶሮዬ በራሷ ጊዜ እንደዚህ መረቅ ምናምን አወጣልኝ። ምንም አይነት ውሃ አልጨመርኩበትም። የራሱ ውሃ ነው። ብቻ በየ4 ደቂቃ በየ5 ደቂቃው እየከፈትኩኝ አማስለዋለሁ፣ ቂጡ እንዳይይዝ ማለት ነው። አሁን ሩዜም ዶሮዬም እየበሰለ ነው ያለው። እስከዛ እስከሚበስል ደግሞ ትንሽዬ ሰላጣ ላዘጋጅ። የኸያርና የእርጎ ዝባዲና ኸያር ባንድ ላይ አቀላቅዬ፣ ከዛም ትንሽዬ የሚልህና ትንሽ ቁንዶ በርበሬ ጨምሬ ነው የማዘጋጀው። ቀለል ያለና ምርጥ ሰላጣ ነው።
እንግዲህ በዚህ መልኩ ሰላጣዬን አዘጋጅቻለሁ። ሩዜ እስከሚበስል ብዬ ነው። ተወዱታላችሁ። ቀለል ያለ ሰላጣ፣ ቆንጆ ሰላጣ ነው። ከዛ በመቀጠል እንግዲህ እስኪ ዶሮዬንና ሩዛችንን እናየዋለን። በዚህ መልኩ በስሏል ሩዙ። ዶሮይቱ እንኳን ገና ናት። ሩዙ በዚህ መልኩ በስሏል እንደምታዩት። ዶሮዬም በዚህ መልኩ እየበሰለች ነው ያለችው። ቆንጆ ሆኖ በምፈልገው አይነት ነው የበሰለልኝ። በጣምም አልበሰለም፣ አልተጨባበጠም ምናምን ነገር። አሁን እንግዲህ ሩዜን አጠፋዋለሁ። እሳቱን በዚህ መልኩ ከበሰለ ይበቃኛል። እስከዛ ዶሮይቱ ናት እንግዲህ። ዶሮይቱ እስከምበስል ደግሞ ከዚህ ካሮት ምናምን ቆራርጬ በዘይት እየጠበስኩ ነው። አሁን እንግዲህ ዶሮዬን በዚህ መልኩ በስላለች። ሁሉንም አቀላቅዬ በአንድ ላይ ያሳያችኋለሁ። አሁን ትንሽዬ ሩዝ ላውን ቀንስና መካከል ላይ የሰራኋትን ዶሮ አስገባታለሁ። ምክንያቱም ላውን ትንሽ ሩዝ ታችንም ትንሽዬ ሩዝ ሆኖ መካከል ላይ ነው መሆን ያለበት። እንደዚህ ካርኩ በኋላ የቀነስኩትን ሩዝ አምጥቼ ላውን እጨምራለሁ። ከዛም ሳብቃ ምናምን መሰበቅ የምፈልገውን ከለር፣ ቀይ ከለር ነው፣ ቀይ ነው የሚባለው፣ ብርቱካን ነው። እሱን ሳብቃ ሰብቃለሁ። ከዛም ደግሞ ከስባራ ቆራርጬ በትናንሿ ከስባራ ጨምርበታለሁ። ላውን ነስነስ ያደርግበትና ሩዝና ዶሮ በደንብ እንዲሽታው በአንድ ላይ ጣዕሙ እንዲዋሃድ ለአንድ ለ5 ደቂቃ እሳቱን ቀንሼ ከድኗለሁ። በነገራችን ላይ ሁሉንም የምሰራውን አልቀረጽኩትም ስለማይመችኝ፣ እንዳልኳችሁ በአንድ እጅም ስለሆነ ካሜራ ያያዝኩት ሁሉን ነገር አላስገባውም። ቀንጨብ ቀንጨብ ነው፣ አንዳንድ ቦታ ላይ ነው የምቀርጸው። እንደታያችሁት ሩዜ እንግዲህ በዚህ መልኩ በስሏል። አንድ 5 ደቂቃ ምናምን ከድኜዋለሁ። ከዛም እሳቱን አጥፍቻለሁ። አሁን ለምግብነት እንግዲህ ተዘጋጅቷል ማለት ነው። እናማ ባይቢ በዚህ መልኩ ሰርቼ ጨርሻለሁ። ማቅረብ ብቻ ነው የቀረኝ። በየቤታችሁ ሰርታችሁ ሞክሩት። በጣም የሚያስነቅ ቀለል ያለና ምርጥ ጣዕም ያለው ቆንጆ ሽታ ያለው ምግብ ነው። በዚህ መልኩ ሰርቻለሁ ማለት ነው። እንዴት አያችሁት? እንግዲህ ካርኩን በኋላ ቅድም የጠበስኩት ጀዘር አለ፣ የተጠበሰም ቀይ ሽንኩርት አለኝ። እሱን ሁለቱንም አቀላቅዬ ባንድ ላይ ላውን እንደ ዲኮር ላውን አደርገዋለሁ። ከዛም ትንሽ የክስባራ ማድረግበታለሁ። በጣም ጣዕሙ መልኩ ብቻ ሳይሆን ጣዕሙ በጣም አሪፍ ነበረ። ሰርታችሁ ሞክሩት፣ ተወዱታላችሁ። ስለተከታተላችሁኝ አመሰግናለሁ። የዛሬው ቪዲዮ ይህን ይመስል ነበረ። ከወደዳችሁት ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ አድርጉልኝ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ። አመሰግናለሁ።